ያለው ሐሳብ እስራኤል እግዚአብሔር ወደ ተናገራት ነገር ወደ ኢያሪኮ እንዲገቡ እግዚአብሔር የተስፋ ቃል ገብቶላቸው ነበር። ኢያሪኮ ጋር ከደረሱ በኋላ ኢያሪኮ ነገሥቷቷ በጣም ጠንካራ ነው፣ ኃይለኛ ነው። እንደገና ኢያሪኮ ተዘግታ ነበር ይላል እግዚአብሔር። ሕዝቡ ኢያሪኮ ጋር ከደረሰ በኋላ ኢያሪኮ በመድፍ አይወድቅም፣ ኢያሪኮ በታንክ አይወድቅም፣ ኢያሪኮ በጩኸት ይወድቃል። ሕዝቡ አንድ ጊዜ ኢያሪኮን ይዙ፣ ይሄንን አንድ ጊዜ ደግሞ ለ6 ጊዜ ያደርገው። በሰባተኛው ቀን 7 ካህናቶች 7 መለከት ይዘው በሰባተኛው ቀን ለ7 ጊዜ ይዙሩታል። በሰባተኛው ጩኸት ኢያሪኮ እንደሚገለበጥ እንደሚፈርስ እግዚአብሔር ተናገረ። ይወድቃል። አሜን። ጠንካራ ነው ይወድቃል። ኃይለኛ ንጉሥ ነው ግን ሰብረዋል። አሜን። በመድፈርና እኔ ካንተ ጋር እንደምሰራ ታያላ ነው። በጩኸት ኢያሪኮ ይወድቃል። ዛሬ በኢየሱስ ስም ጠንካራ የሆነ ነገር ከቤታችሁ ይወርዳል። ተኛው ቀን መለከት ነፍቷል። ሕዝቡ በአንድነት ሆኖ ይጮሃል። እግዚአብሔር ግን እንደዚህ ያለ ወርቁን እና ብረታ ብረቱን አልማዝ እና ረሃብ የምትባል ሁለቱን ሰዎች ያስጠለለች ረሃብ የምትባል እሷና ቤተሰቧን ግን አትንኳል። ሌላውን ነገር ሁሉ እግዚአብሔር እንደሚያፈራርሰው ተናገረ። ኢያሪኮ ወደቀች፣ ወደቀ እያለ ከዛ ኢያሱ እችን ከተማችን ሀገር እንደ ሀገር ረገማት፣ እንደ ኔሽን ረገማት። ኢያሪኮን መልሶ የሚገነባ አለ በኩል ልጁ ይሞታል። መልሶ የሚያቆማት ስታብሊሽ የሚያደርጋት በኩል ልጁ ይሙት ብሎ ረገማት። በአንደኛ ነገሥት ምዕራፍ 16 ቁጥር 34 ላይ በእርሱም ዘመን የቤቴል ሰው አኪኤል ኢያሪኮን ሠራ፣ በነዌም ልጅ በኢያሱ እጅ እንደተናገረው እንደ እግዚአብሔር ቃል በበኩል ልጁ አብሮን መሠረቷን አደረገ። በታናሽ ልጁ በሱኮም በሮቿን አቆመ። ኢያሱን ብሎ ረገማት። ከተማይቱን የሚሠራ በኩል ልጁ ይሙት ብሎ ረገማት። እንደ ኔሽን የረገማት የተረገመች ከተማ ናት። ኢያሱ ከረገማት በኋላ በዚህ በንግሥት ምዕራፍ በአንደኛ ነገሥት ምዕራፍ 16 ቁጥር 34 ላይ መልሶ ገነባት ይላል። መልሳ ቆመች። ኢያሱ ምን ብሏል? የሚሰራት ይሙት ብሏል። ረግሟል። እርግማኑ ረግሞ ይሰራል። ከሩቅ ዘመን በፊት የተነገረ ነው። የእምነት አባት ነው። ከሙሴ በትሩን የተቀበለ ሰው ነው። እግዚአብሔር የአፉን ቃል ያከብዳል። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 ላይ ከመረገሟ የተነሳ የተከሰተውን ነገር ላምንበት። የከተማይቱ ሰዎች ኤልሳዕን እነሆ ጌታችን ሆይ እንደምታይ የዚች ከተማ ኑሮ መልካም ነው። እሺ፣ ውሃው ግን ክፉ ነው፣ ምድሪቱም ፍሬዋን ትጨነግፋለች አሉት። እሺ፣ እርሱም አዲስ ማሰሮ አምጡልኝ፣ ጨው ጨምሩበት። ያንንም አወጡለት። ውሃው ወዳለበት ምንጭ ወጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼዋለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንም። የእግዚአብሔር ሰው እንደተናገረው ከዛ ሰዓት ጀምሮ ውሃው ተፈወሰ። እቺ ከተማ በኢያሱ የተረከመች ከተማ ናት። በአንደኛ ነገሥት ምዕራፍ 16 ቁጥር 34 ላይ እንዳነበብኩላችሁ አንድ ቤተሰብ እችን ከተማ መልሶ ይገነባል። እቺ ከተማ ከተገነባች በኋላ በአገሪቷ ላይ የአገሪቷ ኑሮ በጣም መልካም ነው። ውሃው ግን ይጨነግፋል። ጭንገፋ የሞላበት ውሃ። ምን ማለት ነው ጭንገፋ? ጭንገፋ ማለት ሰርቶ ውጤትን መቀማት ማለት ነው። ፍሬ አልባነት ማለት ነው። የመሬት ችግር ሳይሆን የውሃ ችግር የሚያጨነግፈው። ውሃው ለእርሻ ያስፈልጋል። መሬቱ ግን እንደሚገባ ፍሬ አይሰጥም። ይዘሩበታል፣ ድካማቸው
ጭንገፋ አይሆንም። ዛሬ በጌታ በኢየሱስ ስም ወዳችሁ ላይ ላወራ የመጣሁት ይሄ ነው። ከማንም መልካም ሰው ሆኖ እንኳን ክፉ ነገር በእናንተ ላይ ይሰራ በጌታ በኢየሱስ ስም አይሆንም። እግዚአብሔር እርግማናቸውን ወደ በረከት ይለውጣል። ዛሬ እርግማን ይሰበራል። አሜን። ከማንም አፍ ይውጣ። በኢያሱ አፍ የወጣውን እርግማን ኤልሳ ሰበረ። አሜን አሜን። ከዚህ በኋላ ሞትና ጭንገፋ አይሆንም። ይሄንን ፈውሼዋለሁ አለ። ዛሬ በጌታ በኢየሱስ ስም ከሕይወታችሁ ለጭንገፋ ይሰበራል። ሰርታችሁ ውጤታማ ትሆናላችሁ። አግብታችሁ በኢየሱስ ስም ትወልዳላችሁ። ነገራችሁ በኢየሱስ ስም ይባረካል። ጥቂት ትዘራላችሁ፣ ብዙ ታተርፋላችሁ። እግዚአብሔር ዘራችሁን ይባረካል። የትኛውም እርግማን ከሕይወታችሁ ይቋረጣል። በምን ምክንያት ነው እንደዚህ የሆንኩት? በምን ምክንያት ነው ነገር ያልተሳካው? በምን ምክንያት ነው ውጤታማ ያልሆንኩት በምትሉት ጉዳይ ላይ እግዚአብሔር ሰንሰለቶችን ዛሬ ይሰባብራቸዋል። በኢያሱ የተረገመችውን ኢያሪኮ ታውቃላችሁ። ኢያሪኮ ከተሰራች በኋላ የዱርዬ መናኸሪያ ነው የሆነችው። ኢያሪኮ ከተሰራች በኋላ ገዳይ የሞላባት ከተማ ነው የሆነችው። ኢያሪኮ ከተሰራች በኋላ ጭንገፋ ነው የሞላባት። መሬቷ ጥሩ ነው፣ ጥሩ ምግብ አለ፣ ጥሩ ነገር አለ፣ ጥሩ አየር አለ። ነገር ግን ውሃው ይጨነግፋል። ኤልሳ እንደዚህ አለ፣ ከዚህ በኋላ ሞትና ጭንገፋ በዚህ ከተማ ላይ አይሆንም አለ። እኔ ለማን እንደመጣሁ አላውቅም። በኢየሱስ ሞትና ጭንገፋ አይሆንም። እግዚአብሔር ሞትን ከለክላለ ይለኛል። ከዚህ ልክ አደገ ሲባል፣ ጨመረ ሲባል፣ በዛ ሲባል ውጤት የሚቀማ መንፈስ፣ ነገራችሁን የሚቀማ መንፈስ፣ ዳተኛ ቡቱን ለማድረግ የወጣ መንፈስ ዛሬ በኢየሱስ ስም ከሕይወታችሁ ላይ ይቆረጣል። ከየትኛውም አፍ እርግማን ዕጣ እግዚአብሔር ዛሬ ይሰብረዋል። እንደውም አንድ ሰው ሲናገር እንደዚህ አለ፣ ሰይጣን አለ ውሸት የውሸት አባት ስለሆነ ሰይጣን ትሞታለህ ሲልህ ገልብጠህ ስበው ብሏል። ሰይጣን ትሞታለህ ሲልህ በሕይወት ትኖራለህ ያለ። ዛሬ በኢየሱስ ስም እርግማናቸው ወደ በረከት ይለወጣል። አበቃ ሲባል በኢየሱስ ስም ሰብራችሁ ትሄዳላችሁ። ዘፍጥረት ምዕራፍ 49 ቁጥር 3 ያዕቆብም ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙ፣ አባታችሁ እስራኤልንም አድምጡ። ሮቤል አንተ የበኩር ልጄ ነህ፣ ኃይሌ የጉብዝናዬ መጀመሪያ ነህ፣ የክብር አለቃና የኃይል አለቃ እንደ ዋይ የምትዋልነ ኃላፊነት ላንተ አይሁን። ለምንድን ነው ኃላፊነቱን የቀማው? ለምንድን ነው ያለው? በመጨረሻው ዘመን የሚያገኛቸውን ድህረ ትንቢት ነው የሚነግራቸው። ቀድሞ ነው የሚያወራቸው። ልጆቹ ይሄ ነገር የሚናገራቸው ነገር በሙሉ ሕይወታቸውን ይገዛል፣ ይቆጣጠራል። አባታቸው ነው የተናገረ ያለው፣ ትንቢት ነው እየተናገረ ያለው ለልጆቹ። እንደ ዋይ የምትዋልና ኃላፊነት ላንተ አይሁን። ወደ አባት መኝታ ወጥተሃል፣ አርክሰውማል፣ ወደ አልጋዬም ወጣ። ለምንድን ነው እንደዚህ ያለው ያዕቆብ? ለምን? ዘፍጥረት ምዕራፍ 35 ቁጥር 22 ነው። እስራኤልም በዚያች ሀገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላን ተገናኛት። ምን ማለት መሰላችሁ? ሮቤል ከያዕቆብ ሚስት ጋር ያዕቆብ ሳያቅ ተኝቷል። ስለዚህ ለሮቤል የወጣው ቃል የበረከት ቃል ሳይሆን የእርግማን ቃል። ኃላፊነት አይገባህም፣ አልጋዬን አርክሰሃል፣ እንደ ውሃ የምትቧልነት ጣሳ ስታገኝ ጣሳ ትሆናል፣ ባልዲ ስታገኝ ባልዲ ትሆናል። ወጥ የሆነ አቋም የለህም፣ አልጋዬን አርክሰሃል፣ ስለዚህ ኃላፊነት አይገባህም ብሎ ድህረ ትንቢት ቀኑን ዘመኑን የሚቀልል ትንቢት ተናገረ። ኃላፊነት አይገባም ብሎ ቀማ። ዋና ነው፣ በኩር ነው፣ ግን በኩርነቱን ቀማ። በዘዳግም መጽሐፍ ምዕራፍ 33 ላይ ደግሞ ሙሴ ሮቤልን ሲመርቀው ታያላችሁ። በዘዳግም 33:6 ላይ እንዲህ የሚል ቃል ታነባላችሁ። ሮቤል ይላል በሕይወት ይኑር አይሙት፣ ሰዎቹም በቁጥር ምን ይሁኑ? ብዙ ይሁን። በአባቱ ያዕቆብ የወጣውን የእርግማን ቃል ሙሴ ደግሞ በስተመጨረሻ ያንን
ያፈርሰዋል። አሜን። ሮቤል በሕይወት ይኑር። አሜን። በቁጥሩም ብዙ የሆነው አሜን። እኔ ለማን እንደመጣው አላውቅም። ከቤተሰባችሁ ሊሆን ይችላል። አይሁንለት፣ አይሳካለት የተባለ የትኛውም ቃላት በኢየሱስም ዛሬ ይፈርሳል። አሜን። እርግማን በበረከት ቃል ይፈርሳል። አሜን። ወንድሞቼ እናቶቼ፣ በረከትና እርግማን የሚተላለፉ ነገሮች ናቸው። በመጽሐፍ ቅዱስ ላይ ስለ በረከት ከ600 ጊዜ በላይ ተጠቅሷል። ስለ እርግማንም ከዛ ባልተናነሰ ሁኔታ ተጠቅሷል። እርግማን እንዴት በቤታችሁ ላይ እንደሚሰራ እነዚህ ነገር ማወቃችሁ ብዙ ችግሮቻችሁ ነቅሎ ከቤታችሁ ያባራል። እርግማን በአማኝ ሕይወት ውስጥ እንዴት እንደሚሰራ ካወቃችሁ ማለት ነው። የሚገርማችሁ እኛ የማንረዳቸው አሰራሮች በእርግማን ሰንሰለት ውስጥ ያሉ ሰዎች ቤተሰባቸውንና ትውልዳቸውን ሲነቀታ ያላቸው የማታውቋቸው አሰራሮች። አሁን ለምሳሌ ሰይጣን እንደሚዋጋችሁ ታውቃላችኋል። እንዴት እንደሚዋጋችሁ ነው ማታውቁት። እንዴት እንደሚዋጋችሁ ለማወቅ ዲዘርኒንግ ስፒሪት ያስፈልጋል። የመለየት መንፈስ ያስፈልጋል። ሰይጣን እንዳለ ታውቃላችኋል። ሰይጣን በቃ ቋሚ ጠላታችን ሰይጣን ነው። ሰዎች ተለዋዋጭ ጠላቶቻችን ናቸው። ቋሚ ጠላታችን ሰይጣን ነው። ለምሳሌ ጌታ ኢየሱስ ክርስቶስ ጠላትን ቢርባው አብላው ያለው እኮ ሰይጣንን አለ። ሰው የሰው ጠላት አለ፣ ግን ቋሚ ጠላታችን አለ። ይለዋወጣል። እርግማን ሰንሰለቱ በጣም ረጅም። ጌታ እንደዚህ አለ፣ ትእዛዜን ብትሰማ እኔ ያልኩን ነገር ብታረግ። በዘዳግም 5 ላይ እግዚአብሔር ምን አለ? ቅጣቴን ፍርዴን እስከ 4ኛ ትውልድ የማመጣ አምላክ ነኝ። አያችሁ፣ ሰንሰለቱ በጣም ረጅም። ከዛስ መልካም ነገር ደግሞ ቢያደርግ ትእዛዙ ቢከተል ደግሞ ምሕረቴ እስከ ትውልድ ድረስ። መልካም ነገር ብታደርግ በዘመን ሁሉ መልካምነት ይከተላል። አያችሁ፣ ሰንሰለቱ ረጅም። አሁን ስሙ፣ መጽሐፍ ቅዱስ ላይ ስለ ኤሊ ልጆች መጽሐፍ ስታነቡ ኤሊ ራሱ ከእግዚአብሔር ይልቅ ልጆቹን ስለመረጠ የእግዚአብሔርን ቤት ልጆቹ ስለናቁ ስላሟረዱ ከበረውን ትተው የተዋረደውን ነገር ስለፈለጉ እግዚአብሔር 3 ፍርድ በኤሊ ቤት አመጣ። የመጀመሪያው ኤሊ ላይ እግዚአብሔር በቤቱ በኤሊ ቤት ላይ በኤሊ የዘር ግንድ ላይ እግዚአብሔር እንደዚህ አለ፣ በዘር ከፊቴ የሚቆም አይኖርም። በዘር በፊቴ የሚቆም ክህነት በዘር የሚተላለፍም ቢሆንም እግዚአብሔር ግን ልጆቹ እግዚአብሔርን ስለናቁት ኤሊም ደግሞ ከእግዚአብሔር ይልቅ ልጆቹ ስለሰማ እንደዚያ በዘር በፊቴ የሚቆም አይኖርም። ሁለተኛ ማብራቴ ከቤት ይጠፋል። ክህነት በዘር የሚተላለፍም ቢሆንም እግዚአብሔር ግን አቋረጠ። አይሆንም። እርግማን እግዚአብሔር የሚናቅበት ቤት በረከት አጠብቅ። እግዚአብሔር የተዋረደበት ጋብቻ በረከት አጠብቅ። እግዚአብሔር የተዋረደበት ቤት፣ እግዚአብሔር የማይከበርበት ቤት በረከት አጠብቅ። እርግማን ለዚህ ነው መጽሐፍ ቅዱስ ሲናገር በምሳሌ መጽሐፍ ምዕራፍ 3 ቁጥር 33 ላይ የእግዚአብሔር መርገም በኃጢ ቤት ነው፣ የጻድቃን ቤት ግን ትባረካለች። አሁን ወደ መልእክቴ መጥቻለሁ። የእግዚአብሔር ቁጣ በኃጢው ቤት ላይ፣ የእግዚአብሔር በረከት ግን በጻድቁ ቤት ላይ። ወንድሞቼ እናቶቼ፣ ቤት ማለት ኔሽን ማለት ነው፣ ትውልድ ማለት ነው። ምንድነው ለትውልዳችሁ የምታስቀምጡት? ለልጆቻችሁ እግዚአብሔርን መፍራት ነው የምታስተላልፉት? ለልጆቻችሁ ቅድስና ነው የምታጋቡት? እግዚአብሔርን ማምለክ ያከብራል ነው የምትሉት? ቤት ማለት ትውልድ ነው። የአያት የቅድመ አያት በአሜሪካን ሀገር በተጠና ጥናት በ100 ዓመት ውስጥ በአሜሪካን ሀገር በተጠና ጥናት የሁለት ቤተሰቦች ታሪክ ተጠንቶ ነበር። 2 እግዚአብሔርን የሚፈሩ ሰዎችና 2 እግዚአብሔርን የማይፈሩ እግዚአብሔርን የማያመልኩ ባልና ሚስቶች በተመሳሳይ ጊዜ ተጋብተው ስለኖሩ አንድ ጥናት ተካሂዶ ነበር።
የመጀመሪያው ሰውዬ የኒውዮርክ ነዋሪ ነው። ሚስተር ማክስ ይባላል። ማስ ጃክሰን ይባላል። ባለቤቱ እግዚአብሔርን የሚፈሩ አልነበሩም። በመቶ ዓመት የቤተሰብ የዘር ሐረግ ውስጥ እግዚአብሔርን የማይፈሩ እርግማን ያለበት ቤት ውስጥ በመቶ ዓመት የዘር ግንድ ሲጠና 1026 ሰዎች ተገኝተዋል። ከነዚህ ውስጥ 300ዎቹ በልጅነት ነው የሞቱት። 100 ለ13 ዓመት እስር ቤት ገብተዋል። መቶዎቹ 190ዎቹ የዝሙት ተዳዳሪዎች ነበሩ። ዝሙተኞች፣ ጋለሞታዎች ነበሩ። 100ዎቹ ሰካራሞች ነበሩ። በአጠቃላይ የእነዚህ ባልና ሚስት የዘር ሐረግ የአሜሪካንን መንግስት 1,200,000 የኪሳራ ወጪ ዳርጓል። የሌላኛው ቤት ሲጠና ደግሞ እግዚአብሔርን የሚፈራ የሚያመልክ ጆናታን ኤድዋርድንና ባለቤቱ ሳራ ኪዊ የሚባሉ ከነሱ ቤተሰብ 100 ዓመት የዘር ሐረግ ሲጠና 729 ሰዎች ተገኝተዋል። 300ዎቹ የወንጌል ሰባኪዎች ነው። አሜን አሜን። 65ቱ የዩኒቨርሲቲ ፕሮፌሰሮች ነው። 13ቱ የአሜሪካን ምክር ቤት አባል ነበሩ። አንዱ የአሜሪካን ምክትል ፕሬዝዳንት ነበር። እነዚህ ባልና ሚስቶች የዘር ሐረግ በአሜሪካን መንግስት ውስጥ ተጠንቶ $1 ከንቱ ወጪ የአሜሪካን መንግስት አላስወጡም ነበር። እርግማንና ወደ ልጅ ይተላለፋል። ሰካራ የሆነ ልጅ፣ ዱርዬ የሆነ ልጅ፣ ቀማኛ የሆነ ልጅ፣ ጋለሞታ የሆኑ ሴቶች ዛሬ ሰንሰለቶችን እንበጣጥሳቸዋለን። አሜን። እግዚአብሔር ምስክሬ፣ እግዚአብሔር እየተናገራችሁ ነው። ሳውዝ አፍሪካ ከገባው ጊዜ ጀምሮ እንደዚህ ያለ መልእክት ተናግሬያለሁ። እግዚአብሔር እየተናገራችሁ አሜን አሜን። ወደ ትውልዳችሁ ወደ ልጆቻችሁ መርገም አይተላለፍም። አሜን። በረከት ይተላለፋል። ጤንነት ይተላለፋል። ኢየሱስ ጌታ። ለልጆቻችሁ ዕዳ ታወርሱ፣ ብልጽግና ታወርሳላችሁ። ኢየሱስ ጌታ። መርገም በትውልድ ይተላለፋል። ወንድሞቼ፣ እናቶቼ፣ የሰዎች እንባ ጩኸት እንደ አቤል ደም ነው፣ ይጮሃል። በቤተሰባችሁ ውስጥ ደም ካለ ይጮሃል። የሰዎች እንባ ጩኸት እንደ አቤል ደም ይጮሃል። ድምፅ አለው። እግዚአብሔር ማንም ሁን፣ 3 ነገር አያልፍም። ማንም ሁን። ሰባኪ ልትሆን ትችላለህ፣ ነቢይ ልትሆን ትችላለህ፣ የተቀባ የተለቀለቅ ልትሆን ትችላለህ፣ ኤቲስት ሊሆን ይችላል፣ ፓጋኒዝም ሊሆን ይችላል። እግዚአብሔር 3 ነገር በቤታቸው ውስጥ ያለን ሰው አይምርም። የመጀመሪያው ነገር ደም ነው። ደም በቤታችሁ ውስጥ ደም ካለ እግዚአብሔር አይምር፣ ይቀጣል። የአቤል ደም እስከ ዛሬ ይጮሃል። እግዚአብሔር 3 ነገር ማንንም ቢሆን አይለቅም። የመጀመሪያው ደም ነው። ሁለተኛው የሰዎች ላብ እግዚአብሔር አይምርም። ሰራተኞቻችሁ ለፍተው ደክመው ላባቸውን ስትከለክሉ እግዚአብሔር ማንም ሁን ይቀጣል። ማንም ሁን። በነቢያት ቤት ላይ መተህ ልታጸልይ ትችላለህ። ቄስ ጠርተህ ውሃ ልታስረጭ ትችላለህ። አይምርህም እግዚአብሔር አይምርህም። 3ኛው እንባ። እግዚአብሔር ዝም አይልም። እንባ ጩኸታቸውን ሰምቼ ወረድኩኝ አላለም እግዚአብሔር። ከአስገባሪዎቻቸው የተነሳ ጩኸት ሰምቶ ለቅሷቸውን ሰምቶ እግዚአብሔር ወረደ። ወንድሞቼ፣ እናቶቼ፣ ከነዚህ ነገር ራሳችሁን አንጹ። ከዚህ ቤተሰብ የሚገኝ ልጆቻቸው ትውልዳቸው ቢሰሩ የማይከናወንላቸው ለፍተው የማይቀኑ ምን ተፈጥሮ ነው እስኪሉ ድረስ ነገሮቻቸው ይዘጋጋል፣ ይወሳሰባል። ይሄ ለምን ሆነ ብሎ ማሰብ ጥሩ ነው። አያቶቻቸው የተወሳሰበ ነገር ውስጥ ሊሆኑ ይችላል። በተጨማሪ ከባዕድ ከጣዖት አምልኮ ጋር የተያዘ ነገር ሊኖር ይችላል። አንዳንዱ የጨለማ አምላክ የሚያመልኩ አማኝ ሆኖ ጦንቃ ቤት የሚሄዱ ሟርተኛ ቤት የሚሄዱ የሚካድሙ ዛሬ የሚጮህ ካለ ጮህ ይወጣል። አሜን። ሻሎ ክራዳላ አሜን። የሚካድሙ
ከዚህ ቤተሰብ በረከት ትጠብቃለህ። ሶንጎማ ቤት የሚሄድ ከዚህ ቤት ለምን ትጠብቃለህ? ሟርተኛ ቤት የሚሄድ ከእግዚአብሔር ይልቅ ጣዖት የሚያመልክ ከእግዚአብሔር ይልቅ እግዚአብሔርን አሳንሶ አጋንንትን ካጠለቀ ሰው በረከት እንዴት ይጠብቃል? በእርግማን ውስጥ እንደሚሆን ምንም ጥርጥር የለውም። የአባት በሽታ ልጆችን ይቆጣጠራል። አባት በሱካር በሽታ ሲያዝ በልጁ ወደ ልጁ ይተላለፋል። በካንሰር በሽታ ከተያዘ ወደ ልጁ ይተላለፋል። በሽታ ከዘር ወደ ዘር ይተላለፋል። ታውቃላችሁ፣ እርግማን። አንድ ወዳጄ በደቡብ አካባቢ የሚኖር ሰው ነው እና ብዙ ጊዜ ሲጸልይ ሰማዋለሁ። ሲመለከት ቶሎ ብሎ የሚመጣለት የአባቶቹና የአያቶቹ ኃጢአት ነው። አባቶቹ ከበርቴዎች ነበሩ እና አሰሪዎቻቸው ሰራተኞቻቸው ሲያጠፉ እንዴት አድርገው እንደሚገርፏቸው ያውቃል። እግሮቻቸውን ወደ ላይ አስረው ልክ እንደ ጴጥሮስ ዘቅዝቋቸው ይገርፏቸው ነበር እና ያ ልጅ በማለዳ ተነስቶ ይጸልያል። የአባቶቼና የአያቶቼ ኃጢአት እባክህን ጌታ ወደ ልጆቼ አይተላለፍ ይላል። እርግማናቸው አይተላለፍ ይላል። እየቆረጠ ሰንሰለቱን እየበጠሰ ይጸልያል። ዛሬ በኢየሱስ ስም ሰንሰለት ይበጣጠስ። አሜን። በኢየሱስ ስም ዛሬ በረከት ያገኛቸዋል። የእግዚአብሔር ብልጥግና ያገኛቸዋል። በጻድቁ ቤት ላይ የሚለቀቀው የእግዚአብሔር በረከት ያገኛቸዋል። ሰራተኞቻቸውን ጦም ያሳድሩ ነበረ፣ ይገርፏቸው ነበር። በኤርምያስ መጽሐፍ ላይ እንደዚህ የሚል ቃል አለ። በኋላ ክፍሉን ነግራቸዋል። ከመርገም የተነሳ ሐዘንተኛ ትሆናለህ። ከመርገም የተነሳ ሐዘንተኛ ትሆናለህ። እርግማን ሰርቶ ለፍቶ በአንድ ነገሩ የሚናድበት ሰው አለ። ሰብስቦ የሚካር ሰው አለ። ለዛውም በገዛ እናቱ ዘመድ የሚካር ሰው አለ። ኖሮ ጥሩ ኑሮ መኖር ሲጀምር የሚሞት ሰው አለ። ልጆቹ ሁሉ ልጆቹ አድገው የሚሞትበት ሰው አለ። ትዳሩ የሚበተንበት ሰው አለ። ችግሩ የዛሬ አይደለም የትላንት ነው። ድንገት ነገሩ ከእጁ የሚበተን ሰው ነገር አልቋል ብሎ የሆነ ወይ ቪዛ ምናምን እየጠበቀ ድንገት ተበላሸ የሚባል ሰው አገዘች በቃ ልትወልድ ነው ምናምን ስትንገጭ ይገባ። መመርመር ያለባችሁ ወይ የትላንት ነው ወይ እናንተ ጋር የሆነ ችግር አለ። መቁረጥ አለባችሁ። አሜን። የጻድቁ ቤት በረከት ነው ሊያገኛችሁ ይገባ። አሁን የጻድቁ ቤት በረከት ነግራችሁ ቼክ ማድረግ ጥሩ፣ ቼክ ማድረግ ጥሩ። የሚከታተላችሁ የትኛው እርግማን በኢየሱስ ስም ይቆረጣል። እኔ ከብዙዎቻችሁ አንድ አሮጌ ሰንሰለት ሲበጣጠስ አያለሁ። ዛሬ በኢየሱስ ስም ይበጣጠሳል። ትሰራላችሁ፣ ውጤታማ ትሆናላችሁ፣ ታገባላችሁ፣ ትወልዳላችሁ። ነገራችሁን እግዚአብሔር ይባርካል። በኃጢአት ሰንሰለት ውስጥ ያላችሁ ንስሐ ትገባላችሁ። ራሳችንን እናጠራለን። አሜን ነው። እርግማን ወደ ልጅ አላስተላልፍም። አሜን። ወደ ትውልድ አላስተላልፍም። ወደ ቤተ ክርስቲያን አላስተላልፍም። እኔ ጋር ይበቃል። ኢየሱስ ጌታ ነው። እኔ ጋር ይቆረጣል። እግዚአብሔር ነገራችሁን ከዛሬ ጊዜ ጀምሮ ይባርካል። አሜን። የጻድቁ ቤት በረከት እሱ ልንገራችሁና 3 የእርግማን መስመሮችን እሱን ነግሬያችሁ ቆርጠን እንጸልያለን። እግዚአብሔር በጤንነት ይባርካችኋል። ሰርታችሁ ታተርፋላችሁ። ነግዳችሁ ታተርፋላችሁ። በገባችሁበት ቤት ሁሉ ለበረከት እግዚአብሔር ያደርጋችኋል። ነግዳችሁ በኢየሱስ ስም ውጤታማ ትሆናላችሁ። በኢየሱስ ስም አጨነቅፈው። በአብርሃም ቤት የነበረ በረከት ደግሞ አለ። ይሄ የጻድቁ ቤት በረከት ይባላል። ሃሌሉያ! የጻድቁ ቤት በረከት እግዚአብሔር አብርሃምን እንደዚህ ያለው እየባረኩ እባርክሃለሁ። ከዛ ደስ የሚል ይቃላል ለበረከት ሁን። እስከ ጎናችሁ አለው ለበረከት እግዚአብሔር ያደርገበት። ይኸው ምን ማለት መሰላችሁ? ባጭሩ እየባረኩ ባርካለሁ ለአንተና ለቤተሰብ ትረፍ። ለበረከት ሁን ማለት ለሌላው ትረፍ። አሕዛብ በአንተ ይባረኩ። ብዙ ሰዎች በአንተ ይባረኩ። ኧረ እግዚአብሔር ከቁጣ
የቁጥቁጥ ሕይወት በኢየሱስ ክርስቶስ ስም ያውጣችሁ። እግዚአብሔር ለበረከት ያርጋችሁ፣ ለከተማ በረከት ያርጋችሁ። እናንተ እዚህ ሰፈር ስትመጡ ተባረኩ፣ ተባረኩ። አንተ ስትመጣ ደስ ይለኛል። ራጋዳሎ ባራሲ አሜን አሜን። አንተ ስትመጣ የሆነ ነገር ከላይ ላይ ይባረራል። አሜን አሜን። እግዚአብሔር ለበረከት ያርጋችሁ። አሜን። ለብዙ ሰዎች ጸላ ያርግ። አሜን። እንደዚህ ብዬ በርካ አሜን ይሁን። ዛሬ መጨረሻ ላይ በረካችሁ። መጽሐፍ ምን ይላል? የእግዚአብሔር በረከት ምን ታደርጋለች? ባለጠጋ ምን ከዛ በጣም ደስ የሚለኝ ቃል አለ። ሐዘንም የለባት አይጨመርበትም። አሜን። አያት የእግዚአብሔር በረከት ለየት የሚያደርጋት ሐዘን የሌለበት በረከት። yes አየት በእግዚአብሔር በረከት ውስጥ እንቅልፍ አልባ ነው። እሰይ እንትና በጣምኛ አትልም። የእግዚአብሔር ነው በረከቱ። ሊገሉ ይላትልም። የእግዚአብሔር ነው በረከቱ። ከእግዚአብሔር የመጣ ማንም ሊንደው አይችልም። ከእግዚአብሔር የመጣ ልክ እንደ ዳዊት ቤት ነው። የዳዊት ቤት ምን እያለ ይላል? እየበረታ ሄደ ይላል። በኢየሱስም እየበረታችሁ ትሄዳላችሁ። የእግዚአብሔር በረከት የጻድቁ ቤት በረከት። አያችሁ አብርሃም ማለት እንጀራ የሚሰጥ አባት ማለት ነው። አብርሃም ማለት ጥላ ማለት ነው። ለበረከቱን የተባለ ሰው ነው። ሃሌሉያ። የጻድቁ ቤት በረከት በበረከት የተሞላች ነው። መጽሐፍ ቅዱስ ስትመለከቱ የአብርሃም ዘር ዮሴፍ በግብፅ ምድር ሄዶ እግዚአብሔር እንጀራ እንዳያረ አሜን። ግብፅ ሄዶ እንጀራ እንዳያረ ክብር ለኢየሱስ ይሁን። አሜን ነው የአብርሃም በረከት ትክክለኛ በረከት፣ ጤነኛ በረከት፣ ከእግዚአብሔር ጋር ንክኪ ያለው በረከት፣ ከላይ የሆነ በረከት። መጽሐፍ እንደዚህ ይላል፣ በጎ ስጦታ ፍጹም በረከት ከየት ይመጣል ይላል? ከሳውዝ አፍሪካ አይደል? ከየት? ከላይ ከየት? ከብርሃናት አባት ይወርዳል። አያችሁ የእግዚአብሔር በረከት በጎ ነው። የእግዚአብሔር በረከት ፍጹም ደስታ ትበላለህ፣ ይስማማሃል። ድንጋጤ የለም በሕይወት እንትና መጣብኝ አትልም፣ ሌባ መጣብኝ አትልም። የእግዚአብሔር በረከት ባለጠጋ ታደርጋለች። ዛሬ የበረከት ቃል ነው በሕይወታችሁ ላይ ማውጀው። መጽሐፍ ሲናገር እንደዚህ ይላል፣ አሴር እንጀራ ወፍራም ነው፣ ለነገሥታት ምን ይሰጣል? ምግብን ይሰጣል። እግዚአብሔር እንጀራችሁ ወፍራም ያደርጋል። አሜን አሜን። እኔ በልቼ ልሙት የምትሉ ሳይሆን ትውልድ ይበላል። እናንተ ከእናንተ ተርፋችሁ ሌሎች የሚያገኙት ለሌሎች የሥራ በር የምትሆኑ ለሌላው ጥላ የምትሆኑ ሌሎችን የምታሳርፉ በአንተ እኮ አረፍን የሚባሉባችሁ ሰዎች እግዚአብሔር ያርጋችሁ። እግዚአብሔር ከባረካችሁ ላይ በደንብ አድርጎ ይባርካችሁ። ውጥረትና እጥረት በኢየሱስም ከቤታችሁ ይመታ። ሶስት እርግማን የሚተላለፉባቸው መንገዶች አሉ። እሱን ነግሬያችሁ ልጨርስ። አንደኛው እርግማን የሚተላለፉበት መንገድ በውርስ በውርስ በቤተሰብ የሚረገሙ ልጆች እንዳሉ ታውቃላችሁ። በፊት በቤተሰብ የሚረገመዋል። አይሁንልህ ይባላል። አይሁንልህ መንገድ ይዘጋል፣ አይሳካል፣ ልጅ አትውልድ፣ አታግባ። አሁን አንዳንድ ቤት አለ እድሜያቸው 50 ዓመት ሆኗል ያላገቡዋል። አንዳንድ ቤት አለ ደግሞ የተመቱ አይሁን የተወ ያ አይሳካላቸው የተባለ ልጅ የማይወጡ ቤቶች አሉ። ያገባሉ። እርግማን አንዳንዱ ከሌላው እኩል እኮ ይለፋል፣ ግን ለፍቶ ለፍቶ ውጤቱ ባሉ ይለፋል፣ በጣም ይለፋል፣ ቀንቀለኔት ይሰራል። ነገር ግን እጁ ላይ የሚገባው በጣም ጥቂት። ሰምታችሁ ውጤታማ ትሆናላችሁ። አሜን። በውርስ የሚተላለፈው ዛሬ እንቆርጠዋል። አሜን። ድህነት እንቆርጠዋለን ዛሬ። ብልጽግና በኢየሱስ ስም ያገኛቸዋል። የእግዚአብሔር በረከት ባለጠጋ ታደርጋለች። እስቲ አንተ ሸሚዝ የለበስከው ቁምና እግዚአብሔር ይባርከኛል በላል። እግዚአብሔር ያሰፋኛል። አሜን። ደግመህ በል። እግዚአብሔር ይባርከኛል። ልጆች ወልዳለሁ። ጠላቶችን ይበትናቸዋል። እግዚአብሔር ከኔ ጋር ነው። ጸልይና ኢየሱስ ጌታ። እግዚአብሔር እርግማን በውርስ ይተላለፋል። ያባክ አላንተ ያታችሁ እኔ አንዳንድ ጊዜ ጸልያለሁ።
እግሬን ይዘኛል ይላል። ሾክ ይዘኛል እና ምን ሆነ ነው? አባቴ ይዘው ነበር ይላል። በኢየሱስም ይቆረጣል። የአባቴ እርግማን በሌላ አይሰራም። በኢየሱስ አሜን። ታውቃላችሁ፣ ልክ አማኝ ከሆናችሁ በኋላ ማድረግ ያለባችሁ አንድ ነገር ነው። እየተከታተላችሁ እርግማኑ መምጣት ሰንሰለቱን በመጣት አይሆንም እያላችሁ ከእናታችሁ ይመጣ አይሆንም፣ ከአባቴ ይመጣ አይሆንም፣ ከአያቴ ይመጣ አይሆንም፣ የሰፈር ሰዎች የረገሙኝ እርግማን አይሆንም እያላችሁ ሰንሰለቱን እየተከታተላችሁ መቁረጥ አለባችሁ። ነፃ ያወጣችኋል። ሻላርዳ ካፓርዳሎ ባናስ እየተከታተላችሁ ከዛ በኋላ ምንድነው ማድረግ ያለባችሁ? ያን ከቆረጣችሁ በኋላ ልምምድ መቀየር ነው ያለባችሁ። ልምምድ መቀየር፣ የህይወት ስርዓታችሁን መቀየር ነው ያለባችሁ። እግዚአብሔር በማይከብርበት ሰፈር መገኘት የለባችሁ። ሁለተኛ በንግግር የሚተላለፋል። በንግግር አሁን አንዳንድ ሰዎች አይታቸው ሁሉ ጊዜ ተስፋ መቁረጥ ነው ያወራችሁ ሲያገኟችሁ። በየቀኑ ካፋቸው የስንፍና ቃል የሚወጣ ሰዎች አሉ። የስንፍና በየቀኑ ክፉ ንግግር፣ የውድቀት ያለመቻል ንግግር ካፋቸው የሚወጣው። ቃላችሁ ወንድሞቼ፣ እናቶቼ ለብዙ ነገር ወሳኝ። ለምሳሌ ኤሌክትሪክ ለመልካም ነገር ከተጠቀማችሁት ጎመን ያመስላል አይደል? ለክፉ ነገር ሲሆን ደግሞ ጎመን አብሳዩን ይበላል። ከአፋችሁ የወጣው ቃል እንደዚህ ነው። መጽሐፍ እንደዚህ ነው፣ በአፍ ቃል ተጠምደ በአፍ ቃል ተያዝክ። ገና በማለዳ ስትነሱ በላያችሁ ላይ የስንፍና ቃል መናገር በቃ እኔ አይሆንልኝም፣ ተረግም ያለው የኔ ነገር እንደዚህ ነው አይባልም። እነዚህ የኔ ነገር የተባረከ ነው፣ እግዚአብሔር ይባርከኛል፣ ሰዎችን ያስነሳልኛል፣ ስለ እኔ ብሎ እግዚአብሔር አዋጅ ይቀይራል። እግዚአብሔር ይባርከኛል ማለት አለባችሁ። ካፋችሁ መልካም ነገር ነው መናገር ያለባችሁ። መጽሐፍ እንደዚህ ይላል፣ ሰው በአፉ ፍሬ ሆዱ ይሞላል። አያችሁ፣ አሁን አንዳንዱ ሰው በጣም ይገርማችሁ የሆኑ ሟርተኛ ምናምን ትሞታለህ ብሎ እያውጁበታል። ከዛ በኋላ የሟርተኛው ቃል ስለሚገለው አይደለም እኮ ምንትን የሚለው እራሱ ነው እየደጋገመ ትሞታለህ ብሎኛል። ሰውየው እየከሳ ሐኪም ቤት ሲሄድ በሽታው አይገኝም፣ ምንም እንትን አይልም፣ ግን ይበላል። ጥሬ ስጋ ይበላል፣ ያው ነው። በርገር ይበላል፣ ያው ነው። ታውቃላችሁ የገባበት ነገር ሰው በደንብ ስም ልጅ ሁለት የተጠና ጥናት ነገራቸው። በሁለት አበቦች ላይ ሁለት የተጠና ጥናት ነገራቸው። አንደኛው አበባ ላይ በጠዋት እየተነሱ ይረግሙታል። አበባው አንተ አትበቅልም፣ አንተ ትደርቃለህ እያሉ አበባውን እየተነሱ ይረግሙታል። በጠዋት እየተነሱ ከዛ ያ አበባ ጠወለገ። አንድ አበባ ደግሞ አስቀምጠው መልካም ቃል ይዘሩበታል። ታብባል፣ ጠላት ሆነ። ያ አበባ እየፋፋ አረንጓዴ ነገር እያወጣ አበባ እየያዘ ቃላችሁ ላይ ትልቅ ኃይል አለ። አንዳንዶቻችሁ የተሸነፋችሁ ጠላት ስላሸነፋችሁ አይደለም፣ እናንተ ጋር ያለው ነገር ነው መልሶ ይጣላል። አጥቆ ምንም ቃል የለው። እናንተ የምትወረወሩትን ቃል መልሶ ነው በእናንተ ቃል ነው የሚመታችሁ። ጠላታችሁ የሚመታባችሁ ድንጋይ ለጠላታችሁ ማቀበል የለባችሁ። አልችልም አይባልም፣ ትችላለህ። አሜን በለስ። ሃሌሉያ። ትችላለህ። እኔ አሸናፊ ነኝ። አሜን። we are the winner። በወደደ በርሶ አሸናፊዎች ሁሉ እበልጣለሁ። እኔ አሸናፊ ነኝ፣ ድል አድራጊ ነኝ። እኔ ራስ አድርጎኛል እግዚአብሔር። ራስ እንጂ ጅራት አይደለሁም፣ ራስ ነኝ፣ ዋና ነኝ። እነግዳለሁ፣ አተርፋለሁ። እግዚአብሔር ይባርከኛል፣ ከትልልቅ ሰዎች ተርታ ያሰልፈኛል ብለው መልካም ነገር በሕይወት ላይ ስትዘራ እሱ መልካም ቃል ያገኛል። አሜን አሜን። በጎናችሁ ያለው ሰው ስንፍና አትናገሩ። yes መልካም ነገር ስሙ። ጓደኞቻችሁን ስታዩ እግዚአብሔር ይባርካል። ሻይን እያደረግሽ ፊትሽ ያምራል። እግዚአብሔር ካንቺ ጋር አላኮራ ማታ አሜን። እየለመለመ ይመጣ። በችግር ውስጥ ነው፣ ከድረግ ውስጥ ይወጣል፣ ከመከራ ውስጥ ይወጣል። አንተ ላይ እኮ ማየው ቅባት፣ አንተ ላይ ማየው አሸናፊነት። እግዚአብሔር ሲባርካል ሻይን ታደርጋለህ፣ ዋና ትሆናለህ። አንተ ደሃ አይደለህም፣ አንተ ባለጠጋ ነህ። ባለጠጋነቱን ትጠርታለህ። በጣም ብዙ ሰው እርግማን በሕይወቱ ላይ የጠራ በራሱ ቃል። ስለ
ስለዚህ ቃላችሁን አድሱ። የመጨረሻ ነገር ልንገራችሁና ልጸልይላችሁ። ክብር ለኢየሱስ አሜን። ሶስተኛው እርግማን የሚተላለፉ በፍርሃት አንዱ የሰይጣን የመግቢያ በር ፍርሃት ይባላል። ፍርሃት ለጎናችሁ ያለው ሰው አትፍራ በሉት። አይዞህ አትፍራ፣ ጌታ እኮ አለ። ኢየሱስ ጌታ። ለምሳሌ የሆነ ነገር ሲያማችሁ በቃ ከባድ በሽታ ሲይዛችሁ የምታስቡት ነገር ምንድን ነው? በቃ ልሞት ነው፣ በቃ እንደዚህ ልሆን ነው። ሰይጣን ያችን በር ይጠቀማል። ያንን መግቢያ በር አድርጎ ነው የሚጠቀመው። ፍርሃት በጣም ከባድ ካንሰር ነው። ከሌላ ሀገር እንጸልይለት ሰዎች ነገሩ። ከባድ ህመም ነው የያዘው። እግዚአብሔር እንደዚህ አለ፣ አትፍራ በለዋል። አትፍራ በለው። እየፈራ ነው። በሽታው እንደሚገለው ለራሱ እየሰበከ ነው። አትፍራ በለዋል። ጌታ አንተ ሰውዬ በሽታ ከሚገል በላይ አልኩት፣ ፍርሃት ነው አንተን የሚያጠፋ። ፍርሃት ሊገል ነው። አትፍራ ይልሃል አልኩት። በስልክ ነው። ስልኩን ጣለ፣ ተንፈራፈረ። ከዛ ሚስቱን አንስታ ምናምን እንትን ያለችው እግዚአብሔር አትፍራ። ከዛ በኋላ ከሆነ ጊዜ በኋላ እንደገና ተደወለ። ተንፈራፈረ እንጂ እግዚአብሔር ያለውን ነገር አልሰማም። ተንፈራፈረ። ምን ያደርጋል መንፈራፈር? በሰማው ድምፅ ላይ እርምጃ ወሰድ ያለ እግዚአብሔር አትፍራ ካለ የተባበሩ መንግስታት መጥቶ አትፍራ ይበሉት። እግዚአብሔር እኮ ነው አትፍራ። አሁን ገንዘብ ተሰባስቦለት ምናምን ህንድ ሀገር ሊታከም ሄዷል። በሁለት እግራችሁ ቆማችሁ እንዳትሄዱ ነው ያደርጋል። አሁን ለምሳሌ ብዙዎቻችሁ የፈራችሁ 20 ዓመት ኖራችሁ፣ ከዚህ በላይ ምን ነው የፈራችሁ 15 ዓመት ኖራችሁ። እግዚአብሔር እያስመለጠ ከገዳይ እያስመለጣችሁ አኖሯችሁ። አያችሁ፣ አንዱ የሰይጣን መግቢያ በር ፍርሃት። ስለ ጤንነታችሁ ዳሰብ እግዚአብሔር ፈዋሽ አምላክ። አሜን አሜን። እንትና ሞቷል። አዎ፣ የያዕቆብ መንገድና የጴጥሮስ መንገድ አንድ አይነት አይደለም። የያዕቆብን ወንድም ዮሐንስን አስገድለው ይላል ሄሮድስ። ጴጥሮስ ግን አመለጠ። የእናንተ መንገድ የሌላው መንገድ አለ። ሌላው ስለሞተ ትሞታለህ ማለት አይደለም። እግዚአብሔር መንገድ አለ፣ ማስመለጫ መንገድ አለ። በኢየሱስም ፍርሃት ከላያችሁ ላይ የተመታ ይሆን። በኢየሱስም ፍርሃት ከላያችሁ ላይ የተመታ ይሆን። ቀንጆቻችሁን አንሱና